ሂባ ዝም በይ፣ ሂባ እንዳታወሪ፣ ሂባ እየቀዱሽ ነው፣ ሂባ አውቀሽ ነው፣ ሂባ እያስመሰልሽ ነው። እንደዚህ አይነት ነገር በተለይ ሜንሽን የሚያደርጉኝ ሰዎች ግን ተረጋጉ፣ ተረጋጉ። ሰላም ላይ እኮ ስለሆናችሁ ነው። ማንኛውም እኔ በጣም ነው የምወዳችሁ። ሙስሊም ብትሆኑ ከጅምሩ ሙስሊም ብትሆኑ ማንም ቼክ አያረጋችሁም። ማንም አማኝም ክርስቲያንም ኦርቶዶክስም በጣም ነው የምወዳችሁ፣ በጣም ነው የማከብላችሁ። በጣም እምነታችሁን ወድላችኋለሁ፣ አከብልላችኋለሁ። እሺ በጣም ነው የምወዳችሁ። በቃ ሀላስ እንደዛ ነው። ስለዚህ በጣም ስለምወዳቸው በጣም ስለማከብላቸው እምነታቸውን በጣም ስለምወድላቸው ስለማከብልላቸው ጮታለሁ፣ ስቃለሁ ከነሱ ጋር መጮት መሳቅ የማይችለው እኮ ጥላቻ ያለበት ሰው ነው። እሺ አይነት ሊንዳዬ መተሽ በማንኛውም ሰዓት እኔም ቤት ሆነ ሊብራ በከፈትንበት መጫወት ትችላለሽ። ባካችሁ እዚህ መታችሁ በሃይማኖት ሁሉ ነገር ከሃይማኖት ጋር ታገናኙት እንዴ? ሃይማኖት በራሱ ሁሉ ነገር ቦታ አለው። ሁሉ ነገር የራሱ ጊዜ አለው። በጊዜው በቦታው እምነት ይሰበካል። ሰዎች የራሳቸውን ህይወት፣ እኛ የራሳችንን ጨዋታ። እንዴ በቃ አንጫወት፣ አናውራ፣ አንሳቅ። እንዴ ምንድን ነው? ነፃነታችንን አትንሱን። ሰው የተሰማውን ነገር መናገር ይችላል። ሰው ጭንቅላቱን ድንጋይ ሲመታው የሆነ ነገር ሲሆን ነው ትውስታውን የሚያጣው። የልጅነት ትውስታ ልክ እንደ ስልካችን ላይ ፎቶ እንደምንደልተው ድሌት እንደምናደርገው ያንን መደለት አንችልም። ሰው ያንን ነገር ማውራት እንችላለን። ዘሎ እኔ ቤት በኩል አቅጣጫውን ስቶ ወደ ሃይማኖት ራሱ እንደሚገባ እኔ ግራ ነው የሚገባኝ። እውነት በቃ እኔ አላቅም። ቤት በኩል በቃ ምንም ነገር ቢወራ ከሃይማኖት ጋር እያያዛል ነው። ፕሊስ እንደዛ ሁሉ ነገር ከሃይማኖት ጋር ተያይዙት። ሃይማኖት አምላካችንን የምናመሰግንበት ነው። ደግሞ የራሳችን ህይወትም አለን እኮ እንዴ። ምንድነው ሁሉን ነገር ከሁሉ ነገር ጋር የምታገናኙት? እና እንደዚህ አታድርጉ። ሂባ ቀጢ ማውራት ፈልገሽ ነበር። አይ እኔ ምን አወራለሁ? ምን ላውራ? ታሰርሽ እኮ ታሰርን። የመናገር ነፃነት ይከበልና በፊት ምን ነበልሽ? ሂባ ዘፋኝ ነበልሽ? ዘማሊ ነበልሽ? አገልጋይ ነበልሽ? ሂባ ነበር እንዴ? ሰንበት ተማሪ ነበርኩ እንዴ? ሰንበት ተማሪ ነው የነበልሽው? አዎ። ዋው እሺ። አትለሻቸው ምናምን እነዛን ጊዜያቶች ምናምን አይደል? አንድ መዝሙር ልበልላችሁ እንዴ? ችክ ደስ ያለሽን ዘምሪልን። የዘርፌ ምን ሩሃማ ቅድመ ሩሃማ ብለሽ ሜሽን ያደረግሽውን እሱን ዘምሪል። ጭራሽ ይመርጡልኛል። ምረት የሚገባት የምራችሁን ነው? አጀንዳ ናፍቋችሁ ነው? እኔ የለውበት ዲባኔ እኔ አላልኩም። እኔ የለውበት ሰሚኝማ ቆይማ አሁን ይሄንን ምለት የሚገባት ካላችሁ መብለሽ ብቴ ማለት ብቴ ያኔ መጥፎ ነው እንዴ? ማለት እሱም ያለፈ ማንነትሽ ነው አይደል? መጥፎ ሳይሆን ያው ማለት እንዴት ነው አሁን እኔ እኮ እንዴት ላውራ? አሁን ባወራም ደግሞ ልክም ላልሆን ነው እንጂ ግን ለኔ ይመስለኛል ላይክ ያለፈ ነገር ነው ብዬ ነው ማስብ። ፓስት
ሺዝ ፓስት ኦልሬዲ። አሁን ሊንዳ ነች። ያቺኛዋ የሚገባት ካላችሁማ የሚለው ከሆነ በፊት ላይ ያለ አይደለ? አሁን ልክ ከኃጢአት ወደ ንስሐ ስትገቢ ወይንም ደግሞ ከዓለማዊ ወደ ይሄ ወደ ፈጣሪ ስትሄጂ እንደዛ ይመስለኛል። እንደዛ ነው የምረዳው አይደለም? ምህረት የሚገባት ካላችሁማ እኔ ነኝ። ሰዎች ሩሃማ ይዋ በጣም የሆነ ድሎ ላይ ማለት ነው ይሄ መዝሙር ልክ የሆነ ስህተት መንገድ ውስጥ እንዳለሽ ሲሰማሽ የለም አሁን ይሄ እንዴት ነው በሆነ አይነት ነገሮች ውስጥ ከሆነ ከዛች ከቤተ ክርስቲያኗ ልቀሽ በነበለ ሰዓት ምናምን በጣም ራስሽን የምትከሽበት መዝሙር ነው። ያ እንትን ነው እኮ በብዛት የሩሃማን ታሪክ አለ አይደለ ባይብል ያ ከዛም ነው ይመስለኛል መዝሙሩ። ጴንጤ ሆነች እኮ አይደለ? ጴንጤ ሆናለች። ጴንጤ ሆናለች ወይ ሃይማኖት ሻውን ሂባድ ዘምሪ። እኔ በውስጤ እንድችል በቀር አለባት እንዴ በቃ ልትዘምር ነው ብዬ አንቺ ግን እንዳሻወድሽን ነገር አሁን ላይ ያለውን ይሄ ሰዎችን የመከታተል ሰዎችን ጅጅ የማድረግ አስተያየት የመስጠት የመፍረድ ነገሮችን ለማስወገድ እዚህ ያላችሁ ሙስሊሞች አንዳንዴ ሁላችሁም እስኪ አውዝ ቢላሂ ሚነ ሸይጣን ረጅም በሉ። እንትና ደግሞ ሄራ አለሻ በስማም በይ ልትይኝ ነው። አንቺ ደግሞ በስማም በይ ግዕዙን ጨምሪበት። ግዕዙ ምን ነበር የምትሉት? አታውቂውም? አቡነ ዘበሰማያት። ኧረ አይደለም አቡነ ዘበሰማያት አይደለም። አይ ነው እንደዛ ሳይሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምነ ወጽማ አጽን ከደገ ሰይጣን በሜዛቴ የቅድስት ቤተክርስቲያን ናኩተከ እግዚኦ እንሰባከ ንፈልከከ እግዚኦ አታውቀውም? ነገር ለከ እግዚኦ። እሺ ሄራ አታውቀውም? ናኩተከ ወዘለከ እንሰባከ ከድክድ ሰይጣን በቅድመ ዛቲ እሱ ሰማይ ማርያም ጽዮን አራጭ ልበልላችሁ ጌታ እንችላለሁ። እስከ ምን ብዬ ያለው መሰላችሁ? ወይኔ ጉዴ ሰንበት ተማሪ ነበርኩኝ። የዘላለም ማርያም ሰላም ለኪ ድንግል በስጋኪ ወድንግል በስጋኪ ቅድመ እግዚአብሔር ሰባዮ ሰላም ለኪ ብሩክ ታንቲ ማነ ወብሩክ ፍሬ ከርሲኪ ተፈሲ ፈሲኦም ለተጸጋ እግዚአብሔር ምስልኪ ሳሊ ወጠር ያወጣልኪ። ዋው እናንተ በጣም በቃ እኮ የሆነ ነገር ትዝ ይለኛል። ባይዘወይ ከሁላችሁም እኔ ነኝ ግዕዙን በትክክል አልኩት። ሰይጣንን ለማባረር ወይ ደግሞ የሆነ የተረበሸ መንፈስ ላይ ሆናችሁ ወደ ራሳችሁ ለመመለስ ላይክ ህልምም መጥፎ ህልምም ስታዩ እኔ ግን ሳራ ትመስለኛለች በደንብ ያለችው። እሺ እሺ ችግር የለም። ሂባ በዩማ ሂባ ኧረ ተይ ከቅድሙም ለሪከርዳም አምጪ ከሆነ አላህ ይጠብቀኝ። ተይ አልደግሞም። ያንዳቴ ምናገር አብረን እንረገጣልሽ አሁን እስቲናው በሚገልምሽ ሁኔታ ማለት ነው። ልጄ በግዕዝ ነው ጸሎት የሚያደልገው። እሱም በግዕዝ ነው ማስተምለው ማስጠን ስቲል ነው አስጠነዋለሁ። ያን አይዋ ሲሳሳት ምናምን አልመዋለሁ ነው ትክክል አይደለህም ምናምን ለዋለሁ።
እኔ አሁን ይኸውላችሁ እዚህ ጋር አሁን ማለት ነው ላይክ እኔ መጀመሪያ ሙስሊሞችን አውዝ ቢላሂ ግዕዝ ያልኩት አይደል ላይክ ከሰይጣን ለመጠበቅ እንደዚህ ይላሉ አልኩኝ እና ብዙዎቻችሁ እንትን አንዴ ሊንዳይ ቆይ ብዙዎቻችሁ ፖለቲካ መሰላችሁ ምናምን ቲክቶክ ፖለቲካ ምናምን ብዙ ነገር እያላችሁ ነውና እኔ አንድ ምሳሌ ልስጣችሁና ለሱ እናንተ መልስ ትሰጡኛላችሁ። አንዳንድ ሰለምቴዎች በቤተ ክርስቲያን ያደጉ ሰለምቴዎች ወይ ደግሞ ዲያቆኖች ሙስሊም ቤት ላይ በግዕዝ ቅዳሴ ሲቀድሱ ረጅም ሰዓት የምትሰማቸው ለምንድን ነው? እኛ እኮ ላይክ እንደዚህ እንል ነበር ብለው ቅዳሴ ሲቀድሱ ቁጭ ብላችሁ የምትሰሙት ለምንድን ነው? እና የነሱ ለቤታቸው ድምቀት እኔ ልመልስልሽ ለቤታቸው ድምቀት ምናምን ነገር እንዴ በግዕዝ ነው እንዴ ቤት የሚደርቀው መሰለኝ። ታዲያ ስህተት ከሆነማ አቁም ማለት ነበረባቸው። ለአዲስ አጀንዳ ፈልጎት ነው የሚሆነው። እንግዲህ ስታፍርላ ካለ አይሚን ሳዳ ከያዘ በኋላ ነው የሚሆነው። እንዳይቅርታ አንዴ ላውራዩ እንደዚህ ሙስሊሙን ሞክ እያደረጋችሁ አሁን እናንተ እንደገና ሙስሊሙ ጄጃ ያደረገን ምናምን ማለቱ ለእናንተም ትክክል አሁን ይሄ ጨዋታ እንጂ እናንተ ግን ጤነኛ አይደላችሁ፣ ያማችኋል። እኔ በነገራችን ላይ የሆነ ቤት ገብቼ የሚያናድደኝ ከሆነ ተመልሼ እዛ ቤት ድርሽ አልልም። የምከተለውም ሰው የሚያናድደኝ ከሆነ ጭራሽ ተከትዬ የትም አልገባም። ለመጨረሻ ጊዜ ነው ከዛ ሰው ምርቀውና እናንተ የምትናደዱ ከሆነ እንደዚህ አይነት ቦታ የሚያናድዳችሁ ከሆነ ትምጡ፣ አለቀ። ደግሞ አሁን ይሄ ሃይማኖት ምናምን አይደለም ጨዋታ ነው አይደል? እኔ ግን ጤነኞች ናቸው ሃይማኖተኞች? ያማችኋል? ምናችሁ ነው የሚያማችሁ? እንዲህ ምን ነበረ የሚባል በቋት ነው ይባላልና የሆነ ተረት ለተረት ነበረ ይቅርብኝ አላከው። እኔ ግን ማለት ነው አሁን ምን አላችሁ? ቆይ እናንተ ሊብራ አንድ በምናችሁ ማለት በምናችሁ ነው ኮሜንት እየጻፋችሁ ያላችሁት? በእጃችሁ አይደለም መቼም እርግጠኛ ነኝ አይደል? ወይ ደግሞ እያሰባችሁ አይደለም የምትጽፉት? ደግሞ እኮ ሙስሊሞች እንዲያራቆ በአላህ ወላሂ መልካም ነገር ጻፉ፣ ወላሂ ጥሩ ነገር ጻፉ። አይደለም አሁን ሙስሊሞችን ሙኽ የሚያረክ ምናምን አለ መሰላችሁ። አንዳንዴ ዝም ማለት ቆንጆ ነገር ነው። የትም የለም ዝምታ። እንደምን አለኝ ዝም ማለት ብችል ላፌማ ዚፕ አዘጋጁልኝ ሄላሊ ብላ በትእዛዝ አሰሉልኝ። ካልሆነ በለበለፉ ባፊ ጠፉ ነው የምሆነውና እንዳልጠፋባችሁ የሆነ ዚፕ ነገር ላዘጋጁልኝ። ግን ዝም ማለት ይሻላል። ነገሮች አንዳንዴ ካልገባን ወይ ከመካከል ከጀመልን ወይ ደግሞ ዘው ብለን ስክሎል ስናለቅ ከሆነ እዚህ ቤት ላይ የተገኘ ነው እንደ አላህን እንፍላሺ፣ አላህን እንፍላና ወላሂ አትጻፉ መጥፎ ነገር። ከመጀመሪያው ጀምላችሁ የነበላችሁ ሰዎች የተለዳችሁ ደግሞ ያው እንግዲህ ስታክፈር ላበሉ መጥፎ ነገር ካደለግንም አላህ ሂዳያ ይስጣቸው ብላችሁ ተመኙልን። መጥፎ ነገር ካደለግን በልባችሁ እሺ። እዚህ ማለት እውነታው ዓለም ላይ አብረን እየኖርን አብረን እየጠጣን አብረን ብዙ ነገር ጓደኞቹም አሉን አይደለም። ምን ሆናችሁ ነው እንዴ? ሊብራ በባለፈው አላየሽም እንዴ? በባለፈው የሻሸመኔ ውይይት ላይ ላይቭ ተከፍቶ እኛ ገስት ላይ ልንደባደብ ደረስን። እንዳለ ቤት እንቀውጠዋለን። እነሱ እኮ በአካል እየተዋዩ ነው። እንቀውጠዋለን። ከዛ ከውይይቱ በኋላ ምሳ አብረው ቢበሉስ እየሳቁ ምናምን ማለት ነው እኮ። እኛ ግርም የሚለኝ ያ ነው አለምዬ። አሁን እዚህ እውነታው ዓለም ላይ
ሁሉም ሰው አብሮ ነው የሚኖረው፣ ሙስሊሙም ክርስቲያኑም። እኛ ቤት አሁን ነው እንጂ እንደው እንትን እኛ ቤት እንጀራ ከሌለ ከነሱ ቤት ወስደን የምር እነሱ ቤት እንጀራ ከሌለ ከኛ ቤት ወስደው ብዙ ነገሮችን ሼር እያደረግን አብረን የኖርን እኮ ነን። አሁን እዚህ ቲክታክ ላይ ስትመጪ ግን ሌላ ዓለም ነው፣ ሌላ ዓለም። እኔ በጣም ነው የሚገርመኝ እውነት ማለት ይሆናችሁ ሆነ ስብ እያለ ነው ከታች ማን ነው ነው ሰው ሆነን እናስብ። አንዳንድ ተናገል ይባል አይ እባካችሁ ሙስሊሞች ሪከርድ አድርጉልን እነዚህን ፈሳድ ደግሞ ምን ፈሳድ የሚያስፋፉ እስልምና ላይ እያላገጡ ያሉ ልጆች ሁሉንም አይተው እንዲጠነቀቋቸው ያደርገናል። ሶስቱንም ሴቶች ሪከርድ አድርጉልን። የምርህን ነው። በጣም ትጠነቀቃለህ። ዓለም እንደው በፈጠለሽ ሊከልድ እንዳታለጊ በፈጠለሽ ካረገች ብሎክ ማረጋት የእስካሁኑም አጀንዳ ሰልችቶኛል። ሌላ አጀንዳ ዓለም በፈጠለሽ ሊከል ሄላን በፈጠለሽ ሊከል ዳልጋችሁ ከሆነ አይዋ ሌላ ወሬ ስለ ንጽጽር እየተወራ እንጂ አሁን ይሄ ምኑ ነው ሪከርድ የሚደረገው? በጣም ነው ማዝነባችሁ። ይሄን ሪከርድ አድርጋችሁ ተጠፋችሁ ባታቁኝ እኮ ሶሻል ሚዲያ ላይ መስለም እኮ መጥፎ ፓርቲ ነው። እኔ ሂባ በጣም የጠላሁት ምን እንደነበል ታውቂያለሽ? ያኔ ለመዳን መጥቼ ላይ ለመዳን ላይ ኢጃብ አድልጌ ምናምን ሲያዩኝ መተው ሲያናግሉኝ ምናምን ማለት ነው። ያኔ ምን ነገር በቃ ማሻአላህ እህታገኘ ምናምን ሲሉኝ ከዛ በኋላ ግን ማቆም ነበረብኝ። ይሄ ቲክቶክ ላይቭ የሆነ ነገር ማቆም ነበረብኝ። ወላሂ እንዲህ ነፃነት ያጣው ወላሂ ነፃነት ያጣው ሀቅ የትም ቦታ ላይ ሳወላ ከእምነት አንግል ይወስዱትና ይች ልጅ ለምን አተዋትም? እዚሽ ልጅ ጋር ላትሄዱ ተብሏል። እዚሽ ልጅ ጋር ኡስታዝ ዋይድ እንዲህ ብሎ ተናግሯል። እንዲህ አጀንዳ ለጋችሁኝ እኮ ወላሂ ለአዚም ሀቅ እኔ ነፃነት ኡስታዛችንን አትጥሪ ታይ እንዲህ እኔ ሀቅ ነው እኮ ማውላው። እሱ እንደዚህ ብሏል እንደዚህ ምናምን የሆነ ለምን አትተዋትም? አናርግ ሊንዳዬ አሁን የለም አይደል? እሱ ባለበት ነው እንጂ አሁን ኡስታዝ ወሂድ ስትይ በሌለበት። አሁን እኔ ለምሳሌ እንዲወራ አልፈልግም ስለ ኡስታዝ። እሱ በሌለበት ዝም ብለሽ እንደዚህ ተባለ ብለሽ አሁን ያሉትን እኮ ነው ያሉትን ነው የተናገልኩት። ያሉትን ሚዲያው ላይ የተደለገውን ያወላሁት፣ ያልተደለገውን ነገር አላወላሁም። ገባሽ? ሚዲያ ላይ ተወላ የተደለገ ሰዎችም ላይ የተከተሉት ነገር ነው። ግን እሺ ወይ እኔ ምን አጣሁኝ? ነፃነት አጣሁኝ ወላሂ። በዚህ መካከል በምናገለው ንግግል በጠቅላላ ይህ በአታስመስይ ወላሂ ሀቅ ነው ማውላው። የተባለው የተነገለው ሚዲያ ላይ ነው፣ በውስጥ አይደለም። ሚዲያ ላይ የተነገለ ነገር ሰው ሚዲያ ላይ እንደ ስለሌለ ስማቸውን ምክንያቱም ወደ ሌላ ነው ያልኩት። ማንም ቢሆን ስም አትጥሪ፣ ወደ ሌላ ነው የሚያዞሩት። ሂዱ ኮሜንታቸው እንደዚህ ማውራት ከፈለሽ አውሪ፣ ግን ስማቸውን ሰው በሌላ እንደዚህ ተብሏል፣ ለምን አትተዋትም? ለምን እንደዚህ አትሏትም? በቃ የሆነ አዲስ አጀንዳ ወላሂ ሰለቸኝ። የሆነ ቤት ስገባ የሆነ ነገርን ከሃይማኖት ጋር ያያይዙታል። የሆነ ነገርን ከሃይማኖት ጋር አለ። ሰው ነኝ እኔ፣ እንደ ሰው እዩኝ። በቃ እኔ ሊንዳ ሰው ነኝ፣ ፍጹም አይደለሁም። ስህተት ሊኖለኝ ይችላል። በቃ ከነ ስህተቴ እኔ ላሴ ልሸከመው። እናንተ ለምን ምን በወጣችሁ ስህተቴን የምትሸከሙት? በቃ ስህተቴ ለእኔ ተውልኝ። የሆኑ ወንድሞች እህቶች አሉኝ። ሌሎቻችሁ ግን ለእኔ ተውልኝ። ስህተቴንም ምኔንም አትሸከሙ እናንተ። ያንን ነው የምላችሁ። እንደውም ትላንትና እኔ አንድ ኡስታዝ ምናሉ ወላሂ ለአዚብ ስም አትጥሪ ስለተባልኩኝ አልጠላም።
ይሄ ላይ ያግኝተሻቸዋል መቼ ለተገብተው ነበልና ልጅ ይዘጋል እያልሻቸው የነበልና ትላንትና ኢቭን ዛሊም ሲናገሉ በንግግላቸው ወላሂ በቃ ፊል አደለኩኝ ለሳቸው ስል ምን አለ እንደው መጥፎ የሚባል ንግግል የሚመስሉ ነገሮች እንደው አላህዬ ካፌ ባታወጣብኝ አልኩኝ። ወላሂ ሀያቸው በቃ እምነታቸው ሶብል ማድለጋቸው እኔ በቃ ቃል የለኝም አፈልኩኝ ሁላ በቃ የሆነ ስክሎል አድልጌ የሆኑ ቤቶች ላይ ምናምን ነገር ጨዋታ ነፍስያ ልትወድ ትችላለች፣ ግን በቃ ይሄ ከእስልምና አይደለም ኦኬ አልኩኝ። ገባሽ? የሆነ አለ በቃ ምክልም ምንም በቃ የሆነ አግባብ አለው። ይህን ያክል እስኪሰለቸን ድረስ ግን ፌል አይደለም። በቃ እኔ አሁን ስልችት ትክትን ያለኝ በቃ ትክትን ያለኝና መተውን የመሰለ ነገር የለም። ያኔ አንዳንድ ጊዜ ሰዎችን እንመልሳቸዋለን ብላችሁ የምትሄዱበት ኢንቴንሽን መጥፎ ይሆንና ለሰዎቹ መጥፋት ተጠያቂ ያደርጋቸዋል አሉ። ወላሂ አላህ እድሜያቸውን ያልዝመው። ወላሂ እነዛ ኡስታዝ ልክ ናቸው። ላሴን አየሁትና የሆነ እየተደለገ ያለውን ነገር የሆነ እኔ ለተጋብቼ ይሁን ከላሴ ጋርም ጥያቄን የፈጠለብኝ የሆነ ነገር የሚሆን እኔ እለን የሚባል በፍጹም አይምሌ ውስጥ የለም። ግን ምንድን የምታስተላልፉት ነገር አንዳንድ ጊዜ ሰዎች እንዲጠፉ ያደርጋቸዋል። ለሚጠፉበት ነገር ደግሞ ተጠያቂ ያደርጋቸዋል። እሺ እናንተን አላህ ሱብሃነሁ ወተዓላ ይጠይቃቸዋል። ለመጥፊያቸው ምክንያት ትሆኑና ሰበብ ትሆኑና ይጠይቃቸዋል። ለሂዳያ ሰበብ እንሁን። ለሂዳያ ሰበብ የሚያደልግን ነገር ልንስላ ለአላህ ብለን ሄል ነገር ልናብዛ እንጂ ላይ ሰዎች እንዲጠፉ ከሰዎች ጋር ሙግት ማድረግ ይሄ ፌል አይደለም። እንዲሰለቻቸው የሆነ እንዲታክታቸው የሆነ መጥፎ ነገር ልነሱ ማውጥተው እንዲናገሉ ማድረግ ወላሂ ሀቅ አይደለም፣ ስህተት ነው። በቃ የሰው ልጅ አንዴ ይነገለዋል ይገባዋል። እኔ ህፃን ልጅ አይደለሁም። በቃ አንድ የተነገለኝ ይገባኛል። እየደጋገሙ ከሆነ ነገር ጋር እየተከታተሉ ማድረግ ግን ይባስ የሆነ እኔም መጥፎ ነገር እንድናገል ወይም ደግሞ ከሆነ ነገር ውስጥ ላይክ መስመል እንድስት ነው የምታለጉኝ። ብልግጥ እኔ በእኔና በአላህ መካከል በፍጹም ልትገቡ አትችሉም። ድሎም ጀምሌ የተናገልኩት ነገር ነው። በእኔና በአላህ መካከል ባትገቡን ግን በዚህ ዱንያ ላይ የሆነ መንገድ እንድወጣ ልታለጉኝ ትችላላችሁ። እሺ በኢማኔ ላይ ባትመጡም የሆነ መንገድ እንድስት ግን ልታለጉኝ ትችላላችሁ። በአንደበቴ የሆነ መጥፎ ቃል እንዳወጣ ልታለጉኝ ትችላላችሁ። እና ፕሊዝ በቃ ሰው አንዴ ከተነገለ ይገባል። በቃ የሰው ልጅ ነን። ስንጫወት ጨዋታ ነው እና አትከታተሉን ከስል ስህተትን ደግሞ ከለቀማችሁ ከጥሉነቱ በላይ ስህተቱ እየጎላባችሁ ይሄዳል። የሆነ ብልጭቆ ሁለት ብልጭቆ ሙሉ አልጋችሁት አንደኛው ብልጭቆ ትንሽ ጎደል ቢል አንደኛው እስከ ጫፍ ቢሞላ ኦኬ አንድ የሆነ ጫፍ ስለያዛችሁ ሁልጊዜ ግን ሁለቱንም ላይክ ትክክለኛ የሆነ ሰው ላይክ በጣም ይሄ ፎከስ አድልጎ መመልከት ነገሮችን ሰፋ አድልጎ ለሚያይ ሰው ግን ሁለቱም ብልጭቆ ሙሉ ነው ብሎ ይመልሳል እንጂ ትንሿ የጎደለችውን ነገር አይቶ ሞል ጎዶሎ እንደሆነች አድልጎ አስፍቶ አያወላም። ስለዚህ አስፍታችሁ ለማየት ሞክሉ። ነገሮችን ላይክ ሙሉ ለማድለግ ነገሮችን ሞክሉ። የሆነ ነገሮችን ለመልቀም በሄዳችሁ ቁጥር ሁልጊዜ እያጎደላችሁት ነው እያነሳችሁት ነው የምትሄዱት። ያንን ነው የምላችሁና እኔም በተለፈ ተውኝ። ሊንዳ የምትባል ነገር ወይ ስሜን እቀይላለሁ እንጂ ቲክታክ ላይ እኔ ሊንዳ መባል ላሱ እያስጠላኝ ነው። የገዛ ስሜን ስሰማው ጠላሁት። በቃ ስሜን ለላሴ አላህ። እሺ ሊንዱዬ፣ እሺ እኔ ወድ በጣም እንደመረረሽ እናውቃለን። ይበቃጤ ሊብሮ ርዕሱን ይበቃጤ ሄራ የሴቶች እንባ ጠባቂ ምን ጋር ደርሰሻል? ሊብራ የትኛው ገጽ ላይ ነሽ? እኔ እያጠናሽ ነው አሉ ብዙ ነገር የሴቶች እንባ ጠባቂ ብላ ተነጠፈ ለወንዶች ጌታን አንድ ቀን የሊብራ
እና አንድ ቀን ላይ ታውቃላችሁ መቼም የማረሰው እስልምናን እየተማርን ነው የፕሮቴስታንት እኔ በጣም ነው የምትማረው እኮ ስንት ዓመቷ መማርከ ግን መች ግራጁዌት እንደምታደርግ ነው በቃ እኔ ናፈቀኝ። ፌሚኒስት ብላ ለሴቶች መብት ብላ ትለጥፍና ስለ ወንዶች መብት ሄላ እንትናን ሌልት ምን ጥሊ ውስጥ በእናትሽ ላሉ ኮሜንት ካይሽ ትጨኛለሽ። ኮሜንት አላየሁም ወላሂ ኮሜንት አላየሁም ግን ሌልት ምን ጥሊ ውስጥ ይባላ ሄላዬ ላብ ናፍቆኛል ወላሂ ናፍቆኛል። አራቴ አንቺ ለዘመዶችሽ አስቤላቸው ተይልሂዱ የምር እንዴ ምን ሆነሽ ነው? ምን ነው ሊብራ ግን መጨረሻሽ ምንድን ነው? መጀመሪያ ሳስቡ ሄዳ መጨረሻ ላይ ደርሳ ወደ መጀመሪያው ነው የምትመለሰው። ጥናቱ በጣም ተመችቷታል። ትቆያለች እዚህ ላይ ምንድን ነው መጨረሻሽ? መጨረሻ ሞት ነው ግን ከዛ በፊት ምንድን ነው ነው ያንቺ እንዱ ያሉትን እየተከተልኩ አለም አለ ላብንጥል ሌልቲም ናፍቆኛል እኔ ወላሂ። አራንት ልጅ ምን ነው በጣም ነው እንዴ ናፈቀሽ? ሊብራ ሳላዬ በጣም ነው ናፈቀኝ። እንባ ጠባቂ የሚለው ማለት ነው ያለን እንደሆነ ታውቂያለሽ። ሌልቲ ምን ቢለኝ ጥሉ ነው። ኧረ ቆይ አንድ ይብራራልኝ። እኔ ላይ ያንቺን እንባ ነው አንደኛ ልጠብቀው ማለት ነው። የሴቶች በነገራችሁ የሴቶች እንደራሲ ናት። አላወሩም እና አሁንም በነገራችን ላይ በሊንዶ ራሱ በጣም ብዙ ልጆች እየሰደቡኝ ነው በሊንዶ የተነሳና ከአሁን ወዲያ እንደውም እኔ የሴቶች እንባ ጠባቂ ነኝ። እንባ ጠባቂ ሲባል ደግሞ ያው ሶፍት ይዤ እንባቸውን ሌልቲ ምን እንዳለኝ ታውቂያለሽ? በአጠሌላ ካልሆነ በስተቀለ በቮይስም አልቻልኩም አለኝ። ባጤሬራ በይ አንቺ በደንብ ባጠሌላ ስትል የምን አጥር ነው እያልኩ እኔ ኮምፒውተር አጥል ተንጠልጥዬ ምናምን የሚለው ትዝ አለሽ? ግን ወላሂ ባጠሌላ ካልሆነ በቮይስ አልቻልኩም አለኝ። ጥሊው ባላ ወላሂ ናፍቆኛል፣ አላገኘሁትም። ሼር ከአንዴም 3 ጊዜ ሼር አድርጉለት ወገኖቻችን። እዛ ያላችሁ ቆይ በውስጥ አያየውም እኮ ችግሩ እሱ አያየውም። በቀደም ምን አለ ኮሜንት ብከፍት አለ 10ም ስድብ ናቸው። ከዛ ጠፎች የሆነ ቤት ነው ያለ ግን ሼር አድርጌለታለሁ ከመጣ ሌላ ቤት ነው። እስቲ ሼል እናልገውና ምን ተፈጥሎ ነው ብለኝ። ለማንኛውም እዚህ ያላችሁ ሰዎች ማለት ነው ዩቲዩብ አለኝ ሰብስክራይብ አድርጉኝ ምናምን። እዛም ወሬ አለ ትኩስ ወሬ ማለት ነው። እዚህ አለምዬ ትላንትና አሳየኝ ብዬ ያልኩሽ ልጅ ማለት ነው። ትላንትና ትኩስ ወሬ ያልሽ ሪከርድ አደረግሽን እንዴ? አይ አሁን ይሄ ምኑን አደርጋለሁ? ማርያምን ነው ይሄንን ያላረኩ አለታይ ምንድን ነው የምትለኝ? ለቡኒ ግን ምንድን ነው የምትለኝ? አልፈታሽ አለችኝ በንግግሌ። ለቡኒ ተይ እንጂ ምን ሆነሽ ነው? ምንድን ነበለላቸው የነበለው? አስጠፋችብኝ። ትላንትና አለምዬ ልጁ አይኑ ያምላል ቅንድቡ ያምላል አላልኩሽም? ኢንቦክሴን አየሁት እንጂ እሱንማ ምን አየዋለሁ። ወላሂ
አረ ሊብራ በአላህ ይሄ ላይ ያረግሽውን ጽሁፍ አንሽልኝ። እኔ እኮ ነኝ እንባ ጠባቂ የሚመስለው። ጎበዝ ለማንኛውም እኔ ኦዱ ላደልግ ነው። ሱቢ ደልሷል እና ሉጣስ ለአንድ ሰዓት ከ10 እየሆነ ነው። ያው ጸልይ። እሺ እዚህ ላሉ ሰዎች ጸልይላቸው፣ ለኮሜንታተሮች። እሺ ኢንሻአላህ በኢዝኒላህ ለሁላችሁም ነው መጸልየው፣ ለሁላችሁም ነው መጸልየው ሶብል እንድታለጉ። ኦኬ እሺ ትክክለኛውን መንገድ እንድትፈልጉ፣ ወደ ትክክለኛው መንገድ እንዲመላችሁ። እሺ ሂዲያ እንድታገኙ፣ ጽናት እንድታገኙ። አለም እስቲ አዳምጪ። ስላችሁን እንዲከፍትላችሁ፣ በልጆች እንድትባለኩ ምናምን ሁሉንም ታናገባ ልጅ ያላገባችሁ እንድታገቡ ሁሉንም ነው ማደልግላችሁ። እኔ ልሰናበታችሁ አንዴ፣ እንባ ጠባቂዎች አንዴ። አመሰግናለሁ በጣም ሊብራዬ፣ ቤትሽ ስለጋበሽኝ። ታች ያላችሁ ሙስሊሞች እወዳችኋለሁ ለአላህ ብዬ። እንደን አለም ሄራ የመሲሁ ልጅ አላህ እስልምናን እንዲወፍቃችሁ ዱአ አረግላችኋለሁ በሱቢ ሰላት። እኔስ አረግን ቆይ አንድ መልእክት እኔ ሰው አይደለሁም እንዴ? ሮቦት ነኝ። ወደዳችሁም ጠላችሁም ዱአ አረግላችኋለሁ። ለሊብራ ዱአ አድርጊ፣ ጸልይ። እንግዲህ እኔ እንደዛ ቀጥተኛውን ነገር እንድታገኙ ዱአ ወዳችኋለሁኝ። እሺ ሁላችሁንም ሙስሊሞች ለአላህ ብዬ ወዳችኋለሁ። ክርስቲያኖች በጣም ወዳችኋለሁ። ያልገባኝ ነገር ምንድነው? ለአላህ ብዬ ወዳችኋለሁ ስትሉ አሁን እኔ ለማንም ብዬ አይደለም የምወዳችሁ፣ ዝም ብዬ ነው ወጥላታችሁ። አንቺማ ምንም አይነት ላይ የለሽም። በቃ በሰውነታቸው ወደጃቸው። አንቺ እኮ ለምን ለአላህ ብዬ ወዳችኋለሁ ይላሉ? እንደኔ መውደድ አይችሉም? ለምን እንደዚህ እኔ ለማንም ጸልዩ ምናምን ይሄንን ከእውቀት ባለቤቶች ይሄንን ጠይቂ። ይባኮ ጎበዝ ናት በነገራችን። የእውቀትን ባለቤት እንዳታውላ ትላለች። እሺ ላውላ እኔ አላወራም፣ አላውቅም። እኔ እውቀት የለኝም። እውቀት ያላቸው እህት ወንድሞቼ ባለቤቶችን ጠይቂ። እሺ ሊብራ ቆይሽ ለዓለም የእስላምድን ነው ለእግዚአብሔር ብለን እንወዳችኋለን። ለአላህ ብላችሁ ትጠላላችሁ። የምትጠሉት አላሁ ለአላህ ብላችሁ። ኧረ በቃ ቆይ አሁን ወደ ሌላ ነው የሚዞረው። ሌላዬ እኔ እስከወጣ እንኳን አትታገሽ። ምን ነው ምን አለኩሽ? በሱ ሰዓት አጀንዳ ታነሽብኛለሽ። አላሰዝሽ መልሃበን ጸልይልን። ሀርሽሉ ጸሎት ለሁላችንም ይበጃል። ምን እንደምጸልይልኝ ታውቂያለሽ? ጸሎት እንደምጸልይልኝ ታውቂያለሽ? ምን ልጸልይልሽ? እስኪ ጥሩ ባይ ስጣት ላይ ጸልይ ከሰማሽ። ዋለ ወላሂ ጸልይልሻለሁ። ማግባት ትፈልጊያለሽ? ኧረ ወይኔ! ኧረ የወንድ ችግር የለብንም። ማገባለሁ እንዴ! ስንት ነፍ ወንድሞች አሉን እንዴ! ናንሽ ከላይ እና እኔ ወደ ሱ ልድረባሽ አታውቂኝ። ምርጥ ወንድሞች አሉን። ወዳችኋለሁ። ጠብቁ ምናምን ታገባላችሁ። ሰላም ቆዩ። ከቆያችሁ እመጣለሁ ከሱቢ በኋላ። ካልቆያችሁ ደግሞ እዚሁ ጋር እንለያያለን። የነገ ሰው ይበለን። ለሰው አልነገላችሁት። ከልቡ ጸልይ። ቆይ አንዴ ሊብራ ጸልይ። ሊዱ ጌታ ኢየሱስ ክርስቶስ ወደ እውነት እንዲመራሽ ህይወት የሆነውን ክርስቶስን ህይወት እኔ ወዳለው ወደዚህ እውነት ወደ ሆነው አምላክ እንድመጪ እጸልይልሻለሁ ምናምን ጸልይ። መልሃበን አለምዬ፣ እኔም አላህ ሂዳያው እንዲሰጥሽ ወደ ቀጥተኛው መንገድ እንድትመጡ፣ ሁላችሁም ያልመጣችሁ እንድትመጡ፣ እኔ ያስኩትን እንድታዩት
እኔ ያለሁበት እንድታዩት ምኞቴ ነው። ዱዓ አለግላችኋለሁ በኢዝኒላህ እና ለሰው ያልነገላችሁት በላሳችሁ በውስጣችሁ የያዛችሁት ሁላ በጠቅላላ ይሁንላችሁ። ለእናንተ ይሆናል ያለው ሳይቆይ ሳይዘገይ ይሁንላችሁ። ባልም ልጅም ምንም ከፈለጋችሁ ይሁንላችሁ እና ዊ ላቭ ዩ በጣም መልካም ቆይታሽ። ናይ ተመለሰና ጨርሺ ናይ ችግር የለውም። ምን ብዙ ደቂቃ ውስጥሽም ተመልሰሽ ነው የጀመርሽው። ስሚ ሄላን ትጠብቀኛለች ብዬ ገለፍ ገለፍ አልቄ እኮ የምመጣው እንትን አይደለም፣ ቡሌ አይደለም። ዱዓን ችግር የለውም። እሺ እመጣለሁ ኢንሻአላህ። ሊብራ ላንቺና ለሮቤል እኔ ሁሌ ነው ማረግላችሁ። ባይዘው ምን እያልሽ ሮቤል ሃይማኖት ሊኖር ይሰጣቸው ሃይማኖት ሊኖር ኖራቸዋል። ሮም አይመስለኝም እሱ በተለይ ሮቤል በዚህ አቋሙ እኔ በዚሁ ነው የሚቀጥለው። እኔ ማለት የሚወልዳቸው ልጆች ራሱ እንደሱ ነው የሚሆኑ የሚመስለው። እኔ ግን የሆነ ምን ይመስለኛል ሮቢ ነበረ እኮ አሁን ተመልሶ ፕሮቴስታንትማ አይሆንም። ያ እንደሚመለስ ግን አይሆንም። ይነግረኛል። ያኔ ሀሳብ የለውም አሁን ላይ ግን የሆነ ሰዓት ላይ የሆነ ነገር የሚሆን ይመስለኛል። ግን ቆንጆ ሙስሊም ነው የሚሆን የሚመስለው። በነገራችን ላይ ቆንጆ ሚስቶች ካሉ ብሏል። ምን እንዳለ ሰምታችሁ? ቆንጆ ሚስት ካለችኝ የእጄ ማህበር ጠጣ ሚካኤሊስ የኔ ምስለው ነገር አለኝ። ጌታ ሄጄ ሙስሊም ከሆነች ክርስቲያን ከሆነ ካገባው ቆንጆ ሚስት ከሆነች ሄጄ አስቀድሳለሁ፣ ምንም አይመለከተኝም ብሏል። እሷ ደስ እንዲላት አለ። ሙስሊምም ከሆነች ሄጄ ሰግዳለሁ ምናምን ነገር ከዚህ መቼም ሃይማኖት የምር እንደዛ ብሏል። አረ ሃይማኖት ያላት ሴት አሁን ልታገበው ነው ሮቤል ከምር እኔ ለእሷ ብዬ ሆንኩልሽ እላታለሁ አለ። ከፈለገች ቆንጆ ከሆነች እኔ ከወደድኳት እንደፈለጋች ሆንላታለሁ አለ። ከፈለገች ቤተክርስቲያን ሂጅ አብሬያት ማህበርም ሄዳለሁ ብለዋል። እና በቃ ለዚህ ነው ሮቤል መቼም ሃይማኖት አይኖረውም። እኔ እግዚአብሔር ብቻ ይርዳው። ግን እግዚአብሔር ታሪክን የሚለውጥ አምላክ ነውና አላቅም ብቻ ያስፈራል። እሱ አይ እሱ እኔ ሁሌ ሳስበው እሱ መቼም ምን አይመስለኝም። ግን ሊብራ ግን የሆነ ቦታ እንደምትገባ እምነታለሁ። ከሁለት አንዱ እኔ እንደውም እኔ የሆነ የሚመስለኝ ሊብራማ ትሄድና ማለት ነው። ዝም ብዬ ሳስበው ትሄድ የሆነ ነገር ላይ ትደርስልኝ። ከዛ ልክ እዚህ ስትመጣ ደግሞ ሀሳቧን ይፈርሳል። ያ ሁሉ ነገር ይፈርሳል። ሀሳቧን ትቀይራለች የሚመስለኝ። ወደ ኋላ ተመልሳ ከአንድ መማር ትጀምራለች። ጫፉን አልያዘችውም እስካሁን። ሊብራ ልናገር ተናገሪ። እንትና አክስቴ ያለችውን በቀደም ሊናገር ምን ችግር የለውም። ምን አለች? አንቺ እንደውም እንደዚህ አድርገሽ ነበረ። እኔ ሊከርድ ነው የደረሰኝ በነገራችን ላይ። ኦኬ ሻሃዳ ውሸት ነው እባክሽ። አንቺ ዝም ብለሽ ታወሪያለሽ እንዴ? እንትን ነው አሁን ለምሳሌ ግርም ይለኛል። ሃይማኖተኛ ሆነ እንኳን ከአንዱ ሃይማኖት ወደ አንዱ ሃይማኖት በአንድ ቀን ሲሄዱ እንዴት ነው ማለት ከራሳቸው ጋር የሚያስማሙት? እንዴት ነው አይደለ? ለእኔ ሃይማኖት በጣም ከባድ ነው። አንደኛ ከራስሽ ጋር ማውራት፣ ከራስሽ ጋር ብዙ ነገር እንትን ማለት አለብሽ። ገባሽ? የሆነ ዝም ብለሽ መገቢበት ሃይማኖት አይደለም። ለጨዋታ ከሆነ ገባለሁ። ለጨዋታ ከሆነ እንደውም እኔ ኦርቶዶክስ ሆናለሁ ወይንም ሙስሊም ሆናለሁ። ግን እኔ ከሁሉም በፊት የማስቀድመው ከራሴ ጋር እንዴት ነው የሚሄደው ይሄ ነገር? እኔን አሳምኖኛል ወይ? ለእኔ ሰላም ይሰጠኛል ወይ? በቃ እንደዛ ነው እንጂ የምለው ዝም ብዬ ሄድ መለስ ምናምን ማለት እኮ አቅቶኝ አይደለም። በጣም ብዙ ልጆች ይሉኛል፣ ምን ነው ዘገየሽ? ለምን አልገባሽም? ለምን የሆነ ሃይማኖት ውስጥ አልገባሽም? ለእኔ ሃይማኖት ቀልድ አይደለም። ዝም ብዬ ወጣ ገባ መልበት አይደለም።
ያስፈራኛል ሳስበው ራሱ የሆነ ጊዜ አስቤ ነበርና ምናምን በቃ ትንሽ ነበር የቀረኝ። በቃ ወዲያው ነው የተመለስኩት፣ ወዲያው ማለት ነው። ምክንያቱም እንደዚህ ወጥተሽ መውጣት በነገራችን ላይ ቀላል ነው ከሃይማኖት፣ መመለስ ግን በጣም ከባድ ነው። ሊብራ እኔ በቀደም ዕለት ማለት አንቺ እኮ ብታምኚም አትጎጂም። ገባሽ? ብታምኚ ያውልሽ ብታምኚው የምታጭው እግዚአብሔርን ነው። ወደ ክርክር ልገቡ ነው። ጌታ ምስክሬ ይሄ ማለት ነው። ሃይማኖት በማንም አይጎዳኝም። ገባሽ? መቼም ነው የማይጫወት ንጽጽር አይፈቀድም። እዚህ ቤት ንጽጽር የለም። ማንም ገብቶ አወራም ከአምስታችን ውጪ አይደለም። እኔ እኮ መግባት አቅቶኛል ለማለት ምንም የሚጎዳው ነገር የለም። ግን ማን ነው? የትኛውን ነው? አላህን ነው ወይስ እግዚአብሔርን ነው ማምነው? እየተጠራጠርኩስ ማመን አለ ወይ? እየተጠራጠርኩ ባምን እድን አለ ወይ? ማለት ልቤ ይርፍ ካላለበት ማለት 100% ካላመንኩበት እየተጠራጠርኩ እኔ ወይ ክርስቲያን ወይ ሙስሊም ሆኜ የሆነ ልቤ ዛና ዛ ሆኖ እንደዛው ሆኜ ይድናሉ አልድንም። ስለዚህ መጀመሪያ ማመን ይቀድማል። የሆነ ምግብ ቆይ ልንገርሽ፣ እኔ አሁን የሆነ ምግብ እየበላሁኝ በትንሽ አድርጌ ሞክሬ የምር አሁን ደግሞ በጣም የምወደው ተመራጭ ምግብ ያደርገዋለሁ። ገባሽ? ሞክሪው እስኪ ሞክሪ ምናልባት ልብሽ ረፍ ይልበት ይሆናል። እስኪ ሞክሪ ጣሪ፣ የምሬ ነው። ዝም ብለሽ በቃሽ ውጡ ከዚህ ውስጥ ጀመራችሁ። ደግሞ ማንም ሰው እንዳይጠይቀኝ እንደውም ይሄንን ጥያቄ ስልችት ነው ያለኝ። ቡዲዝም ነው ሞኖኒ ቡዲዝም ግን ዓለም ቅድምዬ ሎሪ ከመጀመሪያው የተነሳ ማለት ጥሩ ነው። እንቅልፍ እያደረገኝ ነው ሳልተኛ እያለች ሳላወራ እያለች አሁን ቁጭ ብላለች። ይኸው ኮሜንት ላይ ላይሻትም ሳላወራ አንድ ያውርተኛ ቀጥ እያዳፋኝ አለ እየሳቀች ነው እርግጠኛ ነኝ። ኧረ እንትና ፈሪሃ ገብታለች። ዛሬ ልታወሪ ነበር። እኔ አይ ልሰብክሽ አይደለም ግን አይፊል እኔ የሚሰማሽ ስሜት ይገባኛል። እንትና ሄራ እንዳለችው ሞክሪው ተብሎ የሚገባበት ሃይማኖት የለም። ባይዘወይ ውስጧ መጀመሪያ እርግጠኛ ልትሆንበት ይገባል። እና መጀመሪያ የሆነ ነገር ላይ ነገር ውስጥ ግቢ እንደዚህ ሁኚ እስቲ ይሄንን እንዴት ያለ ሃይማኖት ትኖሪያለሽ ምናምን ስላላት ወስና አትገባም። ግን ፈጣሪ ትክክለኛውን መንገድ ይምራሽ ነው የምለው። እኔ አውቀዋለሁ ስሜቱን። አሜን። እኔ ቆንጆ አሜን። አንቺ ያለፍሽበት ስለሆነ ትረጅኛለሽ። ግን አሁን ብዛት ስላላዩት ያንን ስሜት ስለማያውቁት በቃ ኖርማል ነው ለነሱ፣ ቀላል ነው። ገባሽ? ስትወጪ ዝም ብለሽ እንደወጣሽው ስትመለሽም ዝም ብለሽ ዛው ብለሽ የምትመለሽ እንደዛ ነው የሚመስላቸው። በጣም ብዙ ቻሌንጅ አለው የሆነ ሃይማኖት ውስጥ ለመግባት። እንዴ እኔ አይገባኝም የምር በጣም ነው የሚገርመኝ። አሁን እኔ ሃይማኖት ሲቀይሩ እዚህ ጋር በአንድ ቀን ተነስተው ሻሃዳ ሲይዙ በስንት ቀን ሆነው እንደዚህ ክርስትና ተምረው ክርስቲያን ሲሆኑ ምናምን ጤነኛ ናቸው፣ ግን ትክክል እያሰቡ ነው ላለውኝ። ገባሽ? ምክንያቱም እኔ እንደዛ መሆን አልችልበትም። በቃ
ያው እነዛ ሰዎች በነገራችን አንዳንዴ እንዴ ከአንድ ሃይማኖት ወደ ሃይማኖት አንድ ሃይማኖት ወዲያው ሙቭ የሚያደርጉ ሰዎች አሉ። ከዛ ደግሞ እንዳንቺ ደግሞ ወይ ደግሞ እንዳንዳንድ ሰዎች ደግሞ ከአንድ ሃይማኖት ይወጡና ስታክ ያደርጋሉ ወደ የትኛውም ሃይማኖት ሙቭ ሳያደርጉ ማለት ነው። እና ይሄ ሃይማኖት ፈጣሪ የለም ወይ ደግሞ ሃይማኖት የለሽ አይነት ላይፍ ውስጥ ስትገቢ ልክ ፈጣሪ ለምለስ ስታስቢ ወይ ደግሞ ፈጣሪ የቱ ጋር የሚለው ነገር የቱ ጋር እንዳለ ግራ ሲገባሽ የቱ ጋር እንዳለ በቃ ሄደሽ ፈልገሽ ለማግኘት በጣም ይከብዳል። በጣም ከባድ ነው እና ያንን እስክታገኙ ድረስ በቃ ሃርድ ነው። እና አሁን ለምሳሌ እዚህ ቲክታክ ላይ የምናያቸው ሰዎች ምናልባት ራሳቸው አልፎ የመጡበት የራሳቸው ጆርኒ ይኖራቸዋል ወይ ለፍቶም ሊሆን ይችላል አናውቃቸውም። ግን ደግሞ ሙቭ አድርገውም ሊሆን ይችላል። ዝም ብሎ ከአንድ ሃይማኖት ወደ አንድ ሃይማኖት ሙቭ አድርገው እንደዛ ሊቀላቸው ይችላል። ግን ከባድ ነው ወላሂ ከባድ ነው። እኔ የሃይማኖት የለኝም ምናምን ብዬ ሳወራ በዚህ በፊት እንዴት ነው ኢማጂን እንግዲህ ኢትዮጵያን ኮሚኒቲ ደግሞ በቃ ሃይማኖት ከሌለሽ ከባድ ነው። እንዴት ነው ሃይማኖት የለሽም? ኧረ የሆነ ነገሩኝ ምናምን ብትሞቺስ ምናምን ትባያለሽ። በየት ነው የምትቀበሪው? ገና መቀበር ያሳስባቸዋል እንዴ? እኔ ከሞት ከየትም ብቀበር ለምን እንትላጥሉኝ ምናምን ሳርዬ ምንም አይመስለኝም። ታውቂያለሽ አሁን በጣም የሚፈራሉ ሌሎች ብትሞችስ ከሞት በኋላ ምና አንድ ቀን አይምሮ ላይ መጥቶ አያውቅም። በፊት ላይ ፈራ ነበር ገባሽ? ይሄ ጋና ምናምን እውነት ይሁን ምናምን አለ። አሁን ግን ምንም አይመስለኝም። ብሞት ከሞት በኋላ ምን አለ ያላየሁት ነገር ስለሆነ ያየሽው ነገር ሲሆን ነው የምትፈሪው። አላየሁትም ያንን ነገር ይኖር አይኖር አላውቀውም። ማንም ሰው አያውቀውም ከሞት በኋላ ምን እንዳለ። እኔ አህያ ምን ብላለች? እኔ ከሞትኩ ሰርዶ አይበቃል ብላለች። ስለዚህ እኔ ከሞትኩ ምንም ያርጉኛ አቃጥሎኝ ምንም አሳስቦኛ አያውቅም። ያ እኔ ምንዳችሁ ነበር። ግን ሃይማኖተኛ ስትሆኝ ልክ የሆነ እምነት ስትይዢ ወይ ማመን አምላክ አለ የሚለውን እንትን ስትቀበይ ጀሃነምና ጀነት አለ ብለሽ ስታምኚ ግን መፍራት ትጀምሪያለሽ። በፊት እኔም አልፈራ ሻንጣ የሸኘ ሰው አለ ምናምን ብዬ ነው በጣም ነው ማሸፉ ነበር። ማን ጀነትን ማን ሄዶ ያየ ሰው አለ? ከጀሃነም መጥቶ የተቀበላችሁ ሰው አለ ምናምን ነው በቃ አላህ ባሎቹ ሮቤል አንዳንዴ የሚለው ነገር እኔ ህፃን ልጅ ነኝ ነው የሚለው ህፃን ልጅ